በሐሳብ መጀመሩ በጣም ትልቅ ነገር ነው። ሐሳብ ነው ወደ ተሟላ ለውጥ ውስጥ ገብቶ የህብረት ስራ ማህበራት የተቋቋሙበትን የአባላቶቻቸውን ህይወት የመቀየር ችግር የመፍታት አቅም የማሰባሰብ ስራ ሊሰራ የሚችለው ያ ሐሳብ ነው። ሐሳቡ እንዲሁ በትንሹ በነበረ የካፒታል መጠን በነበረ ስፔስ በሰው ኃይል ቁጥሩን ስንመለከት የተወሰኑ ሰዎች ተሰባስበው የጀመሩት ሐሳብ ያን የሆኑ እዚህ እንደሚደርስ ያወቁ መስራቾች የጀመሩት ነው። ዛሬ ላይ በዚህ ደረጃ አድጎ ሐሳቡ ማየታችን በጣም ትልቅ ነገር ነው። ርዕዩ እዚሁ በአካባቢ ተልከስክሶ የሚቀር አይነት አይደለም። ቅድም ሲገለጽ እንደነበረው በአፍሪካ ደረጃ ተወዳዳሪ ቀዳሚ ሳኮ እናደርገዋለን የሚል ርዕይ ነው የተነገረው። ይህንን ማሳካት እንደምትችሉ እስካሁን የመጣችሁበት ጉዞ ማሳያ ነው ማለት ነው። ስለዚህ በዚህ ደረጃ ስኬታችሁን ለማብሰር በተዘጋጀ መድረክ ላይ በመገኘቴ በጣም ደስተኛ ነኝ። እናንተንም እንኳን ደስ አላችሁ ማለት እፈልጋለሁ። ድርጅታችንን የምናሰራጨው እንደ አንደኛ ደረጃ አለን። ከስተመሮቻችንን የምንይዝበት የአባላት ግሬድ አለ። ግሬድ ኤ ለሆኑ ከስተመሮቻችን አስቀድመን ገንዘቦቻችንን ወይ ደግሞ አስቀድመን ስለምናውቃቸው ከዚህ በፊትም የብድር ሂስትሪ ስለሚኖራቸው አስቀድመን በ7 ቀን ባልሞላ ጊዜ ውስጥ ብድሮችን እናሰራጫለን። የማክሮ ኢኮኖሚ ማሻሻያ ሪፎርሙንም ጨምሮ የሀገር በቀል ኢኮኖሚ አቅጣጫውን ካያችሁት ከሌሎች የምንወስዳቸው ነገሮች ይኖራሉ። የምንሰፋው ግን በራሳችን ልክ ነው። አሁን የሁሉ ላይ ያለውን ካያችሁ ቅድም መግለጫዎቹም ላይ የዞርን ስንመለከት 3 ወር እንደዚህ 4 ወር የሆናቸው ቅርንጫፎች ሳይቀሩ የደረሱበት ደረጃ ፍጥነቱ ለምንድን ነው ብሎ መጠየቅ ያስፈልጋል ማለት ነው። አንዱ ዓለም አቀፍ እሳቤውን ወስዳችሁታል። ከአሰራር አንጻር በጣም ጥሩ እየተሰራ ነው ያለው። ግን ደግሞ በማህበረሰብ ውስጥ ያለውን የቆየውን እሳቤ በተለይ ገንዘብ ተደራሽ የማድረግ አካታችነትን ከመፍጠር አንጻር ዕቁብን ወስዳችሁ ዘመናዊ አድርጋችሁ ከህብረት ስራ ጋር አስማምታችሁ ሄዳችሁበት መንገድ በጣም ፈጣን እድገት ውስጥ እንድትገቡ አድርጓችኋል። ይሄ ለሌሎችም ምሳሌ ሊሆን የሚችል ነው ማለት ነው። ለመጀመሪያ ጊዜ ብራንች የከፈትነው ግንቦት 15 2015 ነው። የመጀመሪያ ብራንቻችን ነው። ከጀመረበት ጊዜ ጀምሮ እስካሁን ድረስ ከ3800 በላይ አባላት አሉ። የሰራተኛው ብዛት አሁን ላይ 27 ሰራተኞች አሉ። የቁጠባ መጠን እንደምታዩት ከ399 ሚሊዮን በላይ ቁጠባ አለው። የተሰራጨ ብድር በቅርንጫፉ ከ1.3 ቢሊዮን በላይ ስርጭት አድርጓል ማለት ነው። ቀጣይ የከፈትነው ወዲያውኑ ሐምሌ 10 የአቶቴ ቅርንጫፍ ነው። በእያንዳንዱ ቅርንጫፍ ኦዲት በየቀኑ መስራት የአጠቃላይ አካሄዳችሁን ጤናማ ለማድረግ ትልቅ እገዛ አለው። እንደ ማዕከል በተመሳሳይ ይሰራል። ይሄ የሚሰራውን ስራ በአመራር ደረጃ ያሉት ሰዎች ጭምር ቼክ የሚያደርጉበት ሲስተም ተፈጥሯል። ጥሩ ነው። ከዛ አለፍ ብሎ እንግዲህ እኛ አዲስ ባወጣነው አዋጅ ኦዲትን በተመለከተ በአመት አንዴ ይበቃል የሚል በተለይ ደግሞ ትልልቅ ሳይዝ ላላቸው ማህበራት ስለሚያስቸግር በአመት አንዴ አስገዳጅ ሆኗል። ግን በፊት የነበረው 2 ነው። 2ም ከዛም በላይ ማድረግ ይቻላል። የሁሉ በየ3 ወሩ በውጭ ኦዲተሮች ኦዲት እየተደረገ ነው እየሄደ ያለው የሚል ነው ቅድም ገለጻ የተደረገልን። ይሄም በጣም ጥሩ ሆኖ ነው ያየነው ማለት ነው። ስለዚህ ይሄም ለሌሎችም ሞዴል ሊሆን የሚችል
ስራ ነው። አለታ ወንዶ ቅርንጫፍ እንግዲህ ስራ የጀመረበት ቀን ህዳር 20 2018 ዓ.ም ሲሆን የአባላት ቁጥሩን በምናይበት ጊዜ 540 በላይ አባላቶችን ያደረስን እንገኛለን። የሰራተኛ ብዛት ወደ 10 ሰራተኞች አሉን። የቁጠባ መጠኑን ስናይ 30 ሚሊዮን ብር በላይ ቁጠባ አለ። የተሰራጨ ብድርን በምናይበት ጊዜ 31 ሚሊዮን ብር በላይ ብድር ያሰራጨን ይሆናል ማለት ነው። አሁን የመጣችሁበት ርቀት ለአባላትም በጣም የሚያስደስት ነው። ለእኛም እንደ ተቆጣጣሪና እንደ አደራጅ መስሪያ ቤት በጣም የሚያስደስተን ውጤት ነው ማለት ነው። በድጋሚ እንኳን ለዚህ ቀን አደረሳችሁ። መልካም የስኬት ዘመን ይሆንላችሁ።